ከተደፈረች በኋላ መታለች እንደ ልጅቱ መንገድ ከተደፈረች በኋላ እናንተ ጋር መንገድ ጀምራ ጠይቀናል። የአንድ ቀን የሚሆን ነው ምናምን ተጉዘናል ብለዋል። ብሬክስ ይመልስለታ እንዴ? ቆይ እሺ፣ እንደዛ ከሆነ ልጅቱ እናንተ ጋር ተደፍራ ከመጣችሁ ዲያንን ገመዱን ካወጣች እዛ ላይ ልትደክማችሁ ነው። ምክንያቱም ቦታውን አንተም ታውቀዋለህ እኛም እናውቀዋለን። ከዛ በኋላ መምጣት ትችላለህ። አንድና አንድ ፈርሻ ስንት ቀን እሱ ጋር ተቀምጠህ እሱ ቤት ሞተች ተብላችሁ ተነገራችሁስ መቼ ነው? ከተክላይ ቤት መጣችሁ እዚህ ፈርሻ መጣችሁ ማለት ነው። እኛ ዛን የተነገርነው ቢጋራው ጋር። ስለዚህ እናንተ ፈርሻ እስካላችሁ ድረስ ልጅቱ ፈርሻ አልመጣችም። እዛው ገመዱ ጋር ነው በቃ ያለፍናተኛ መጨረሻ ሰዓት። ስለዚህ ልጅቱ ልትሞት ማችልም አንድና አንድ ልትቀመጥ የምችለው ሚፍታህ ራሱ መሪዎች ጋር ድንበር እዛ ቦታ ላይ ሀበሻ ገብቶ ማንንም እንትን ማለት አይችልም። እዛ ቦታ ላይ የአረቦች ቤት አለ። እዛ ቦታ ላይ ብዙ ሴቶች አሉ። ስለዚህ እዛ ቦታ ላይ አንድና አንድ ተክላይ ከመሪዎቹ ጋር ያልጨረሰው ጉዳይ አለ። መሪዎቹ ወይም ከጅዳው ጋር ያልጨረሱት ነገር ይኖራል። ልጅቱ በዛ ምክንያት በመሪዎቹ እጅ ቀርታለች። ስለዚህ አቅም አለን፣ እንደዚህ ነው ማድረግ እንችላለን የሚል አካል ካለ ለልጅቱም ትክክለኛ ተቆርቋሪ ካለ ቦታው ይጠቆማል። የነሱ ቦታ ይታወቃል። እዛ ቦታ አቅም አለ፣ የነሱ መጋፈጥ እችላለሁ ብሎ መግባት የሚችል አካል ካለ የሚፈልገው ነገር ታግዞለት እዛ ቦታ ላይ ቢገባባይ ነው። ወይም ደግሞ አሁን ለተክላይ ደውሉለት። ማሜ ቀጥል ባልከ ማሜ ሀቡ አንድ ጊዜ ብሌን የምትባለው ልጅ በቀደም ስትል ታዳ ሚኪ አንድ ጊዜ ቆይ በመቤት አንድ ጊዜ እኔ ማለት ነው ሀቡ አንቺ እርጉዝ ነሽ፣ ህዝብ አደከምን፣ እንዳይሰራ አደረግን ታውቂያለሽ። እስቲል ቅድም ገና ልጁ ሲጀምር እኔ ተናግሬያለሁ። ልጁ መረጃ ካለው እንድሪስ ማሩ ቤቱን ይከፍት ነበር። ዋናው ፖይንት ቢኮዝ ይሄ አጀንዳ በጣም ተፈላጊ ነው። ሀቡ በጣም ብዙ ሰው የሚፈልገው ነው። አንድ ሁለተኛ ደረጃ ደግሞ ሀቡ ሰይድ ወረባቦ ከጀመረ ጀምሮ ጨዋታው ሁሉ ይሄ ነው። ልክ ተስፍሽ እንዳለሽ በቃ የመጀመሪያ ልጁ ሲገባ ነግሬሻለሁ። ልክ የሆነ ደረጃ ስንደርስ አሁን ቅድም ሀሪፍ ላይ ደርሰን ነበር። በቃ ጥሩ ላይ እኔ መረጃ ስጠይቅ አይደለም ምን አስቆመውኝ እኮ ነው። እኔ መጀመሪያ ንግግር ከመጀመሪያ በፊት እኔ የምታወቀው ሲጀመር እኔ ቤት አንድ ሰው ማስረጃ ሳያቀርብ እንዲያወራ አልፈቅድም። ማስረጃ ነው የምለው መጀመሪያ። አንድ ሰው እኔ ከሌ ይባላለሁ ሲል ማስረጃ ለማንነትክ ሀቢባ ነኝ ስል ሀቢባ የሚል መታወቂያ ማሳየት አለብኝ። ልክ ማርያምን ነው የምልሽ። እኛን ጠይቋለን እድል ስጪኝ ተባልኩ። አንቺ ዝም በይ። አብረዋት ይኸውልሽ አቡዬ አብረዋት የመጡ ልጆች 8ቱን በየተራምጥተን ሀሪፍ ፖይንት እያገኘን ነበረ። ጥሩ ላይ ስንደርስ የሆነ ሰዓት ይመጡና ምን እንደሚያደርጉ ንገርሽ። ይሄንን ከላይቭ ስትሪሙ ማወቅ ትችያለሽ። ልጆቹን ጠይቂያቸው። ይመጡና እኔ መረጃ አለኝ ይላሉ። ኮሹ ዘለለ፣ ወጣ፣ በገመዱ ወረደ። ተናግሬ ዛሬ ፍርጥ ይበልልኝ። በቃ ይሄ ነው እስከ መጨረሻው። ልክ ሄደን ሀቡ እንደውም ዛሬ ጥሩ ሂደን ነበር። ይኸውልሽ በቃ እንዲህ ናቸው። አንድ ሰው አይቻለው ካለ ያየበት ቪዲዮ ያምጣልን። ዝም ብሎ ማንም እየገባ ዛሬ ጧት አይቻታለሁ ብሎ ተስፋ ሲሰጠኝ እንድሪስ አምኜው ነበር ያስገባሁት። ስላላስገባሁትም በዋትሳፕ ምንድነው እናንተ እኔ የማመጣውን ሰው አታከብሩም እንዲህ ብሎ ብሎ እሺ ብዬ አስገባው። ይኸው የተጨበጠ ነገር የለም ምንም። በነገራችን ላይ ስንናገር ነገር እንደሌለ የታወቀ ነው። እሺ አሁን ኮብራው ይግባ ብሎ ያስገባው ማን ነው? ከኮብራው ምን ተጠቀምን? እስኪ ምን አመጣልን? ኮብራው ምን ይዞልን መጣ? ማሜ ይግባ ብሎ ያስገባው ማን ነው? ከማሜ ምን ተጠቀምን? ምን ይዞልን መጣ? እናንተ ያስገባችሁት አካላት ያመጣችሁት አካላት ንገሩኝ። ምን ይሄና መጣ በሉ። ችግር የለውም። ምን ይወርድልሽ ያለውን ክብሮም ይወርዳል። ምን ችግር የለውም። ብሬክስ እኔ ከክብሮም የተለየ ነገር የምናገረው ነገር የለም። እውነታውን ከፈለጋችሁ ግን መስጠት ምንድነው እውነታው? ማሜ እሺ እውነታ ካለ እሺ እውነታ ካለ ተናገር እኮ ነው። ገብቶሃል? በቃ የሚችል ሰው አለ። ክብሮም እኮ ጨርሶታል እኮ መሄድ የሚችል ካለ እስከ ቦታው ተጠቆመ እኮ። ከዛው እዚህ ጋር ሀቢባ ሐሳብ አለኝ። ምሳሌ እዚህ ጋር ሐሳብ አለኝ። ልጆቹ ያሉት ድንበር ነው። ልጅቱ የተያዘችው ድንበር ላይ ነው። እኛ ያለነው በተለያየ ቦታ ነው። አንቺ ያው ኃላፊነት ወስደሽ ቁጭ ብለሻል፣ እየተሰቃየሽ ነው። ይገባናል። እነዚህ ልጆች
የያዘውን ሰው እስከሚነግሩን ድረስ እዚህ ቦታ ተክላይ ያልጨረሰው ነገር ስላለ ልጅቱ ታለች። ይሄ ነው መፍትሄው ብሎ የሚነግር ተቋርጫለሁ። አሁን መተካል ተደወለብክ መሰለኝ። ብሬክስ ኒኪ አሁን መተካል እሺ መጣ መሰለኝ። አልሰማም። አሁን ትሰማለህ። ድገምልን። አልሰማንክም። ተቆም ያልኳችሁ ምን መሰላችሁ? ልጅቱ ያለችው ድንበር ላይ መሆኗን እናውቃለን። እነዚህ ልጆች ያሉ ድንበር ነው የሚሰሩት፣ ይተዋወቃሉ። ደላላ ከደላላ ማስረጃ ይተዋወቃሉ። ድንበር ላይ ለመሆናቸው ማስረጃችን ምንድነው? ማስረጃ አቅርበዋል ድንበር ላይ ለመሆናቸው እኮ እሱን እኮ ነው የምንጠይቃቸው። ስለዚህ ምንድነው ፍንጭ መስጠቱን ብለን ጠይቀን ታለሽ ከሆነ የሚቀርብ ከሆነ ደውይለትና እኔ ላውራው ያቀኛል። ደውይለት እናንተ ደውልለት። የኔን ስልክ አይመልስልኝም። ኦኬ ጥሩ እኮ ትናንትናም እኮ አሁን ከማሜ ጋር አገናኝታችሁ ኮድ 41 ኮድ 31 ምናምን ይባባላሉ። አንተ ማን ካላቀህም ይሄም አላቀህም ካለ ይሄም አላቀህም ካለ እኛ ዝም ብለን የልጅቷን ጊዜ እየገደልንባት አይሆንም ወይ? ወደ መፍትሄ ካልሄድን ያም እየመጣ ድንበር ላይ ነኝ ይለኛል። እንድሪስም የሆነ ልጅ አምጥቶ አቦ አብዱራማን ነው አቦ ድርዷን ድንበር ላይ ነኝ አለ። ምንም አይነት ማስረጃ ሳያቀርብ ዛሬ የሰራነው ነገር ትልቅ ስራ ነው። ልጁ ማሳየት ያለበትን ዶክመንት አሳይቶናል አይደል? እሱ ነው በቃ እሱ ነው። ዳት ኢዝ አ ቢግ ፖይንት ገባ እንጂ ይሄ ተጓዦቹ ናቸው። ከተጓዦቹ የምናገኘው መረጃ ነው። እነዚህኞቹ ደግሞ ደንበር ላይ ልጅቱ የቀረችበት ቦታ ላይ ወይን ፈልግና በቃ የሆነ መንገድ ፈልገ ልጅቱ ጋር ተክለ ያልጨረሰው ነገር ካለ በነገራችን ላይ ብሌን የምትባለው ልጅ በባለፈው የተናገረችው ተክለ ምን ያደርጋችሁ የሆነ ነገር የእናንተ ሰው ይዘውበት ከሆነ ምን ያደርጋችሁ፣ ስለዚህ መነጋገር ያለባችሁ ከራሳችሁ ሰው ጋር ነው ስትል ነበር። አሁን ኮብራ የተናገረው የሆነ ነገር ከሷ ጋር ማች ያደርጋል። ገባሽ አይደለ? ስለዚህ ያልተጨረሰ ነገር ካለ እኛም ያልነው ያን ነበር እኮ ያልተጨረሰ ነገር ካለ ያና ደላላ ምናልባት ያልከፈለው ነገር ካለ ወይም ደግሞ ተክለይ እሱ የሆነ ነገር ባለማድረጉ እዛ ላይ በሱ መንገድ የሚሉ ሰዎች ተይዘውበት ከሆነ እነሱ ዛ ተነጋግረው ብር ከሆነ ብሩን እንከፍላለን። ሰው የተያያዙት ነገር ካለ ደላሎቹ እነዚህ ናቸው ፊት ለፊታችን የምናያቸው። ዝም ብላችሁ እንደቀላል ሰው እንዳታዩቸው። የያዙትን ሰዎች እንትን ይቀያየሩና ልጅቱን ይልቀቋት እኮ ነው መፍትሄው። እነዚህም ልጆች እኮ ቢጠየቁ አደኝ እንደወደደ የሚናገሩት ወደዚህኛው መረጃ ሊያመጡን ይችላሉ፣ ተጓዦቹ ማለት ነው። ማንንም ሰው ይዞ ቢጠይቃቸው አዎ እዚህ ቦታ እንደ አይነት ልብስ የለበሰ ሰው እንደ ያለ ሰው እህታችንን ይዞ አስቀራት እኛ መጣና በደንብ ሊገቡ ይችላሉ። ከዛ ተመልሰን የምንመጣው እዛ አካባቢ ሊሆን ይችላልና ለዛ ነው ተስፋ የምናደርገው ካንዳቸው አፍ የሆነ ነጥብ እናገኛለን ብለን ነው እንጂ መረጃ ከሌለ አትግባ ብንለው ላይገባ ይችላል። ከዛ ምን ይዘን ነው የምናወራው? እንደዛ ስለሚሆን ነው ተስፋ በማድረግ ነው። በእጃችን ምንም ነገር የሌለን ሆኖን ሳይሆን ያለን ብዙ መረጃ አለ። በቂ ነው እኮ ልጅቱን ለመጠየቅ የያዝነው ነገር። አውዬ ግን ተጨማሪ ነገር ካለ ብለን ነው ብሬክ። እሺ ይገባኛል አንተ እያልክ ያለው። አሁን አንድ ነገር መናገር እችላለሁ እኔ። ቅድም ማሜ አንተ ጋር ሲያወራ ምንድን ነው ያለው? ኮብራውን ሳቡትና ዛሬ የምናወራው ነገር አለ፣ ምንም ነገር እንዳታቋርጡን እስክንጨርስ ድረስ እውነታው ይወጣል፣ ዝም ብላችሁ አዳምጡን አሉ አይደለ? እሺ ምንድነው እውነታው? እኮ ነው ደውለትና ይምጣ። ለማን ነው የሚደወልለት? ለኛ ንገሩን፣ እውነታውን ለኛ ንገሩን። እናንተ ገብታችሁ ዛሬ ፍርጥርጡን እናውጣለን፣ እውነቱን እናውጣለን፣ አንድ ሰው እንዳቋርጠን ብላችሁ እኛ በጣም በተስፋ ጠበቅናችሁ። ግን ስለ ገመዱ ስለ ስንት ደቂቃ እንደሚፈጅ እንትን ለመድረስ ጠየቃችሁት። የገጠር ልጅን ጠየቀው ኮብራው። ከዛ ጠብ ያለ ነገር የለም እና ይዛችሁልን የመጣችሁት ምንድን ነው? እንዳታቋርጡን ያላችሁን አይደለም። 10 ደቂቃ 1 ሰዓት እንሰማችኋለን። አፋችንን ዘግተን ሁላችንም ሚውት አድርገን እውነታውን እናፍረጥረጡ ያላችሁትን ንገሩን እባካችሁ። በንግግር ሰውን ለማሸማቀቅ እንዳትሞክር፣ እንዳታስቢ። አለኩልን ለከፈለግሽ ለተክሌ ደውይለትና ይምጣና ከኛ ጋር ይነጋገር። አዲስ ነገር እንደገና ያመጣንላችሁ ምንድነው? እሱ ልጅቱ ያለችበትን ነው። ወንድ ካለ ጀግና ካለ ሂዶ ከዛ ቦታ ያውጣል። ሁለተኛው ብሬክስ የሚፈልጋለ ከዚህ እንካን ናግረው ብሬክስ ነው። ሰላም ሰላም ብራዘር ካሜላ አንዳ እግዚአብሔር ይመስገን። አንተ ሀዊ እንተ እዩ በጣም እኮ የተገረመኝና ዝወላ ላባዬ ሙስሊም ክልተ መዓልቱ ገይሩ ኣሎ
ኢድት ማሊ ዝግጅት ዝገበርና ኢና ንሕና ላብዚ መቃብር ሉ ወለው ይኹን ላማንም ተረዲካ እዚ ህይወት እዩ ህይወትና ዛቆልዓ እዚኣ ማለት ህይወት ናይ ኩላትና እዩ ብሄር ብሄረሰብ ዝፈሊ ምንም ድሑር ዝኾነ ሰብ ተዘይኮይኑ ፅባሕ ንጎ ጓላ ልትተሓዝ ስለ ዝኾነት እዚ ኩለና ክንጋፈጦ ኣለና ተረዲካ እና ዝቆልዓ እዚ ሰብ ደልዩ ኣሎ ሰባት ይኽእል እዩ ይዋፃእ እዩ ኢሉ መፅኡ ላባየ ተረዲካ ዶ ኩሉ ነገር ኣነ ዝግጅት እየ ገይረ ተረዲካ ጥራይ ኣብ ላይፍ ወፅኡ ልልፍልፍ ሰብ ተዘይኮይኑ ምንም መፍትሒ እዛ ቆልዓ እዚኣ ዘምፅእ ሰብ ዋላ ሓደ የለ ነግረካ መፍትሒኦም ተረዲካ ዶ እሺ እስና ካልኣዩ ኣሎ ተዘራርቦ እንትን የብሉ ማለት እዩ ተረዲካ መፍትሒ لتمالي نيرو كل نجارات مفتوحة لقرر مالتي خمسي خنقبرينا أزي خنقبرينا أبلاي فوس يخاخ لزرب زرباتات يكونن ترديكا أنا خزارب لخل وانا زناد بي مركعي بوتا مصوص أحوية ترديكا وزي سلاس غدا عند حرية غنا سمع النسكي أبلاي بوس خاد وقع عند حرية غنا دمنتا يترنو نجر مرجع مولو بوشتاي تناغوري بوشتاوي حراي بوشتاوي قديتا أبلاي بقرود ولا أكلكو يلي بايزوي مرجع عند حرهاليكم وتاقول عاد إنها تبوتات فولت وند حرقينهم بوشتي مرجع ليتو قديتا أبلاي مرجع من كبرو أنت مانا مرجع صو يامتو كالي غارا يقبع عند سامتونا كنيا غارا يقبع سمع يما تارغوبت نغرات تناغروت اونتو لنغره انت مالتغبام يميلت يالا اي غبا مانم سو اي غبام يمي غبا سو الله مندنا انت متلو ودي سمع نغركا انا ناي مرجا ناي غلا يخوني تكلኛ እርግጠኛ ታቲ አሁን ዲለ ቦታ ወይ ተቃቢራ አሁን ዲለ ቦታ አላ ተተባይላ ማለት ነው ለአታ አካልና ቃዕም ዘሎ አካል አዘጋጅ የለው ተረዲካ ብዙ ነገር ዚ ከብል ወይ አነ خيد ወይ ደሞ አነ ረخو ምክንያት የለኝ ሶሪ معلش አሁን ንግግር ካታልጋቴ ጽሕሕልቱ ለኻየሲ ትክክለኛ መረጃ አንዴ ተስፊሽ ትክክለኛ መረጃ ሊፈልጥ እንድሕር ሃሊ ስሕና ደምታይ ንኸለና ደይቱላኻን ሞለካሎ ትክክለኛ መረጃ አውምሱ ትክክለኛ ድዩ ማሚ ተሰማኛለህ ወንድሜ ማሚ አንዴ ቆይ ሀቢባ ቤትሽ መቆጣጠር ትቻለሽ ምን ተረዳክ እኔ ትግርኛ አላቅም ተርጉምልኝ ነገር ምንም የተረዳሁት ነገር የለም ማሜን ማውራት ፈልጌ ነው እኔ ማሜን አንድ ጊዜ ክፈትልኝ አንተ አናግረኝ ማሜ አንዴ ክፈተው ተስፍሽ ትግርኛ ታግ ይገባሃል ኖ አይ ማሜን ራሱ መጠየቅ የምፈልገው ነገር አለ ትላንትና ይሄ ልጅ ማለት አሁን መጥቶ የሚያወራው ኤርትራው ልጅ ሄጄ ከ9 ዓመት በኋላ ያገኘሁት ልጅ ነው የሚለው ልጅ ነው አምጥቶ ያወራ ያለው ማሜ አሁን አጠገቡ ላይ ማለት ነው እሱ እኮ እያለ ያለው ታማኝ መረጃ ካላችሁ ከ9 ዓመት በኋላ ለመግባት ዝግጁ ነን እኮ ነው እያለ ያለው ሌላ የተለየ ነገር እኮ አይደለም ያወራው ታማኝ መረጃ ካላችሁ ማለት እነሱ አንደኛ ከ9 ዓመት ያገኘሁት አላልኩም እኔ ተማም ከ2 ዓመት ከ3 ዓመት በፊት የተለያየ ነው ያንኛው ሌላ ነው ማለት ነው ገብቷል አሁን እዛ መግባት ነው የምንፈልገው ማሜ እኔ አሁን መጠየቅ የፈለኩት ዋናው ነገር እዛ ጋር ልጅቷ ያለችበት አካባቢ ታውቁታላችሁ አይደለ የሚገባ ሰው የለም ነው ያላችሁት አይደል አሁን የተፈለገው ነገር በጋራ አብራችሁ የሚገባ ሰው ነው የምትፈልጉት ያንን ይዘጋጅልን እዛ ጋር ቦታው ላይ የታየበት ቦታ ላይ ተፈልጋ ትገኝ እኛ እዛ አካባቢ ላይ መረጃ አለን ከሆነ እኛ እነዛን ሰዎች እንፈልግና የሚገቡ ሰዎችን እናዘጋጅ አንድ ላይ ከናንተ ጋር ሁለተኛ ደግሞ አይ ብር ነው የሚፈልጉት መደራደር ነው የሚፈልጉት ምትሉን ከሆነ ደግሞ እንዴት ነው የሚደራደሩት እንዴት ነው ልጃችንን መመለስ የሚችሉት ሚለው ጉዳይ ላይ እንነጋገርና በውስጥም ይሁን አሁንም ቢሆን መፍትሄው ይሄ ነው ልጅቷ እንድትፈታ ብር ነው የሚፈልጉት ይመልሱላቸዋል ብር የሚከፈላቸው ከሆነ ይከፈላቸው ሁለተኛው አማራጭ ደግሞ አይ በጋራ ገብተን ቦታውን ስለምናቅ ኃይል ጨምሩልን ያለውን ነገር በመንግስትም በዛ ጋር ባሉ ሰዎችም ተባብረን ልጅቷ ካለችባት እናውጣት ከሆነ ደግሞ እንተጋገዝ የሚለው ነገር ነው አይደል የሚመጣው አሁን
ስለዚህ የትኛው ጋር ሆነን አሁን እኛ ምን እንድናግዛችሁ ነው ማሜ የፈለከው? ወንድሜ ምን እናድርግ? ተጨማሪ ኃይል ነው የምትፈልጉት? የታየችበት ቦታ አለ፣ እዛ ቦታ እንድንደርስ እንዲናድርግና እንተጋገዝ እርዱን ነው የምትሉት ህዝቡን፣ ወይ ደግሞ በውስጥ አናግሩን ነው? ይሄኛውን ነው የፈለኩት። ቴንኪው። አሁን መቀጠል ትችላለህ። አንዴ አቡ ማሜ ጋር ያለው ልጅ አንዴ ፕሊዝ ብሬክ እታች ሆኜ እየሰማው ነበር። እኛም ፎሎ አድርጉን። እኔ ገብቶኛል ነገሩ። ፕሊዝ ሌትስ ፊኒሽ ቱጌዘር። እኛ ያለን እኛ እንርዳችሁ። በቃ ብሬክ ገብተዋል። አንተም እነዚህ ልጆች ልጅቷን ማምጣት ይችላሉ። በቃ እኛ የምንፈልገው እነሱን ነው እና እኛም ብሬክ ፕሊዝ አገናኙን ከነዚህ ሰዎች ጋር በቃ እና ይሄ ነገር ያልቃል። ከነሱ አንደበት ለማውረዳቸው በፊት ይኸውልህ ዝም ብለህ ከማመን በፊት ቁጥር ተቀበላቸው። እዚሁ በኢንቦክስ ይላኩልህ። እሱን እኮ ነው የምልሽ። ማንም ማንም መሀላቸው አይባ ቀጥታ ማሜ ሳይወርድ ራሱ ቁጥር ይላክልህ። አንተ እዚሁ እንዳለክ ሚውት አድርገህ ደውለክ ገስት ላይ እንዳለ እሱ ሚውት አድርጎ እሱነቱን ኮንፈርም አድርግ። ከዛም በኋላ ነው እርግጠኛ መሆን የምችለው። ገባ ካደ ማሜ ፎሎ ካረኩ ቆይቻለሁ፣ አልመለስክልኝም። አንዴ መልስልኝና ቁጥሬ ልላክልህ ፕሊዝ። በቃ አይ ነው ነገሩ ገብቶኛል። ፕሊዝ በእግዚአብሔር ጓደኛ ይክፈትልኝ። ጓደኛ የሚወጣ አንሰማ ማሜ አንሳልኝ። እሱ ማሜ ይሄ ነገር ይሄን እንደሚያስጨንቁና አውቃለሁ። በዚህ ጋር ያኔ ይሄንን ተናገሩ እንደሚሉ ይሄን ነገር ማውራት በዚህ ጭራሽ አልፈለግንም ነበር። ተማም እኛን አገኛችሁ ወንድሜ። የመጀመሪያ ዝግጁነት እንደሚያደርጉበት እርግጠኛ ነኝ። እነዛ ሰዎች መርዝ ናቸው የታወቀ ነው። ዛሬ በዚህ እናደርጋለን እየሰሙ ነው፣ ከስር እያዳመጡ ነው ያሉት። እሺ ማሜ ለምን መረጃውን በውስጥ እኛ ላይ ባወራን ቁጥር እነሱ እኮ ለምን በውስጥ ተናገሩ? ታዲያ ለምንድን ነው መረጃ ለንግባ ብላችሁ በዚህ የምታውቁት የለን? ባለፈውም ግሩፕ ላይ አንተ ራስህ በዋትስአፕ እኔን አውርደኝና መልሰህ ግባ። አቡ መልሽው፣ እኔ ልውረድ። ቆይ እንትና በኮብራው ቦታ ግባ፣ በኮብራው ቦታ ይግባ አይደል? ቆይማ ሀቡ በዚህ መናገር አንፈልግም ትላላችሁ። ኦኬ በውስጥ ዋትስአፕ ቁጥር አላችሁ። ለምን በውስጥ አላካችሁም ታዲያ? ቁጥር ሲጠየቁ ደግሞ ምን አሉ መሰለክ? አረ ሲኛው አለው አይደል እንዴ? ብሬክስ እባክህ ልትረዳኝ ይገባል። ማለት የተረጋጋና አንተ እኛን እናደዳለን ሀቢቢ በጣም አንደርስታንድ ማድረግ ሰው ነኝ፣ ግን ቁም ነገር ያለው ታውሩ ነው። ሰይድ ማለት ነው። አንደኛ ሰይድ ትናንትናም ስደውልለት ተክሌ እዚህ ጋር መጥቶ ማለት ነው ያወሩ ያለ ስደውልለት ይሄ ነገር ትክክል አይደለም እያልኩት ዘግቶብኛል። ሰይድ ደግሞ ዋትስአፕ ላይም አይመልስም ነው። ማሜ እኔ በውስጥ ጽፌልሃለሁ፣ ትላንትም ሪካርድ አድርጌልሃለሁ በቲክቶክ ላላ። እኔ በቲክቶክ አላየሁም፣ በዋትስአፕ ሪካርድ አድርጌልሃለሁ። ፕሮፋይሌ ስራ አለ በዋትስአፕ አላየሁም፣ ሪካርድ አድርጌልሃለሁ፣ ደውያለሁ። ኦኬ ስንት ነው መጨረሻው ቁጥር? 37 ምን ሰዓት ነው? ብዙ ሰው ቴክስት ስለሚጽፍ ነው። ስንት ሰዓት ነው ደወልክልኝ? ሰዓቱን አላውቅም። ማታ የዛኔ ደወልኩልህ። እባክህ ስራ ላይ ነኝ፣ አዳምጠኝ። ማታ እባክህ ስራ ላይ ነኝ፣ እያዳመኩ ነው ተወኝ አላልከኝም? የዛኔ ነበር አንተ መሆንን አላወቅኩም። እዚህ ፕሮግራም እያዳመጥኩ የሚደውሉብኝ ሰው ብዙ ስለሆኑ አቡ አሁን ሃይ ይበልች ሃይ በለኝ። እሺ ደግመህ ሃይ በለኝ ማለት ልንጨቃጨቅ ምናምን ነገር አይደለም። አሁን ማድረግ ያለባችሁ ክብሮምን ማለት ነው። ክብሮምን በውስጥ አናግሩትና እሱ ያናግረኝ ነው አጭር ያለውን ነገር ማለት ነው። ማሜ አሁን ጥሩ መታሃል። አንተ አናግረኝ፣ የልጁን ቁጥር ስጠን፣ ሶስታችን ኮንፈረንስ እንትን አድርገን እናወራለን። ምንም ችግር የለም። ወይም ደግሞ ዋትስአፕ ግሩፕ አስረን እናወራለን። በቃ ስለዚህ እኔ ማሜ ነው ይበለኝ፣ በዋትስአፕ ጻፍልኝ ፕሮፋይል ስር ባለው። አይ ያኔም ይሄ እንደሆነ ነው የምፈልገው፣ በውስጥ ብናደርግ። አቡፋን ነው አቤት። ይሄ ትክክል አይደለም። ያንተ ባዮክ ላይ ባለው ቁጥር የሀገር ሰው ማሜ ነኝ ብሎ ሊጽፍልክ ይችላል። ትክክለኛው ነገር ቁጥሩን እሱ በኢንቦክስ ይስጥክ። ይኸውልህ ፎሎ ቆይ 60 20 እስቲ አሁን አይበልም። ይኸውልህ የራሱን ቁጥር ማሜ ለአንተ በኢንቦክስ ይስጥክ ሳያ። ከዛ አንተ ነህ ሄደህ ዋትስአፕ ላይ ወይ የራሴን ስልክ እንደ ብሬክ ጋርም እኮ አለ መውሰድ ይችላል። ከብሬክ አንተ ቴክስት ጻፍልኝ በትንሽኛው አካውንቴ ሃይ ብያለሁ። አሁን
ፎሎ አድርጌ በዚህ ሰይድ ወረባቦ በሚል ግን ምንም የተለየ ነገር ግን ጽፈልኝ አታውቅም። አስገቡኝ ገስት ነው እንጂ ሁሌም ምንም የተለየ ነገር አልጻፍክልኝም እስከ ዛሬ። እኔ እኮ አሁን ብሬክስ ዛሬ እኔ እንዲቀርብ ነበር ሰውዬው የፈለኩት አንቺን ማለት ምን የትኛው ሰውዬ? ኮብራው ወንድሜ እናንተ የምትችሉ ከሆነ ይሄን አግዙን በሉን፣ በውስጥ ንገሩን፣ የምትፈልጉትን ነገር ገብታችሁ አውጧት አይደል? ካልሆነ የሚሆን ነገር ካለ በውስጥ እናንተ ጋር እንነጋገር። እሺ በቃ እሱንም ካላችሁ ጥሩ። ሰያ በግሩፕ ይሰርና ግቡ እንነጋገር። ይሄን ህዝብ ለምንድን ነው የኔ ኮብራውን ፎሎ አድርገኝ ማሜ ፎሎዬን አልመለስም። እኔም ከዚህ በላይ እንዲታመስ አልፈልግም። እኔ በእውነት ሁለተኛ አስገቡ ብላችሁ በስት ከጠየቃችሁ በጣም ነው የማፍረው። ቢካዝ ምንም እርባና ያለው ነገር እጃችን ላይ እንደውም ዛሬ ስንሰራ ያዋልነው ነገር ፓስፖርት አይተናል፣ ሲም ካርድ አይተናል። ለአባቷ ላይ ያስረክብ ልጅ አልገብቷን ጠዋት ያለውን ሌሎችም ልጆች ጠይቀናል። ጥሩ እየሰራን ነበር። አሁን እናንተ ስትመጡ ጥሩ ነገር እናገኛለን ስንል ጭራሽ ትርምስምስ ወጣ። ይሄም ለእኛም ማሰብ አለባችሁ። እውነት ለመናገር ታች የሚቀመጠው ሰው ቀላል ህዝብ አይደለም። ከኛ የተሻለ የሚናገሩ መረጃ የሚጠይቁ ሰዎች አሉ። ስለዚህ በውስጥ ጉዳዩን ሄደንበት መኩም ተጨምሮ ላይን አገናኝ ነው አይደል ያላችሁ? ተመልሱ እናንተም ሊደውል ነው። አዎ ደውይ እኮ እንዲደውል ነግሬዋለሁ። አሁን ይደውላል። ዳይሬክት አገናኛችኋለሁ፣ ታወራላችሁ። አውዬ ፎከስ መሆን ያለበት አሁን ደውል። ይሄ ያልከው ቁጥር አልመጣልኝም። እኔ 67 መጨረሻው አልመጣልኝም። በዋትስአፕም ሆነ በደውልም የለም። ይሄን 3 ቀን ያስታውቃል። እንካላ ከለቆይ ኮብራው ሲመጣ እሱን አውራው ማለት ነው። እኔ እኮ ለሚኪም ልኬለታለሁ። እሱ ጋር ያወራሁት መላክ ምንም ነገር ሪከርድ ላይ አሁን 10-20 ሪከርድ መጥቶ አናዳምጠውም። በጣም ብዙ ነገር ነው የሚደራረበው። አለቃ ከሆነ አለቃዬ ነው ለኛ ያስኳት ይሄው፣ ወይ ደግሞ የሆነ የምትፈልጉት ነገር ካለ ይሄ ነው የምንፈልገው ይሄው። እንደዛ ካልሆነ እስኪ ክብሮም ብቻ አንድ ጊዜ ያናግረኝ። ሚውትን አንሳ። እየሰማሁ ነው። የዛሬ 2 ወር የደበቃትን ልጅ ማነው ስሟ? አስፈላጊ ግን ይደውልለትና እኔ ራሴ ብጠይቀው በቃ ይደውልለትና ይምጣና አንተ አናግረው። እኔ እንደውም እሱ ጋር መገናኘት አልፈልግም። ቁጥር ይሄ ማን ነው ማሜ? ቁጥር ይሄ ማን ነው? የውማን ነው። የውማን ቁጥሩ 0218 ነው። እንካሁን እንትን ኃይለ ባለክ ኦኬ። ሌላ ማሜ ነኝ ላይ መጥቷል። መነሻው ቁጥር 0281 የሚል የት ሀገር ቁጥር እንደው አላውቀውም። ቆይስ ደውዬ አገኘዋለሁ። ማን እንደሆነ በዋትስአፕ ስለሆነ እንጂ